Would you raise your hand, please? Do you solemnly swear the testimony you're about to give in the matter now pending shall be the truth, the whole truth, and nothing but the truth? Yes, ma'am. ኒውዮርክ ሲቲ በ1974 በዳልተን የግል ትምህርት ቤት የዓለማችን እጅግ ኃያላን ሰዎች ልጆች የፊዚክስ ትምህርት ይማራሉ። መምህሩ ግን የኮሌጅ ዲግሪ እንኳን የሌለው የ21 ዓመት ወጣት ነው። ስሙ ጄፍሪ ኤፕስታይን ይባላል። እሱ ግን ፊዚክስን ብቻ አልነበረም የሚያስተምረው፣ ያጠና የነበረው ሌላ ነገር ነበር። ኤፕስታይን ልዩ ተሰጥኦ ነበረው። የሰዎችን የስልጣን ጥማት የማሽተት ችሎታ። ሌሎች መምህራን የተማሪዎችን ወረቀት በሚያርሙበት ወቅት እሱ ግን የወላጆችን ስም ያጠና ነበር። የሄጅ ፈንድ ባለቤቶች፣ የነዳጅ ከበርቴዎችና የፖለቲካ ደላላዎችን። እሱ ክፍል ውስጥ መገኘት ብቻ ሳይሆን ህንፃዎችን በባለቤትነት መያዝ ይፈልጋል። ብዙም ሳይቆይ በዝቅተኛ የሥራ አፈጻጸም ከትምህርት ቤቱ ተባረረ። ነገር ግን ጊዜው አልረፈደም ነበር። ኤፕስታይን የፋይናንስ ሊቅ አልነበረም፣ እንዲሁም የፊዚክስ። እርሱ ማህበራዊ መሐንዲስ ነው። በከፍተኛው የህብረተሰብ ክፍል ውስጥ ውለታዎችን የሚያቀላጥፍ ደላላ። በዚህ መሃል የቪክቶሪያ ሴክሬት ባለቤት የሆነው ሌስሊ ዊክስነር ጋር ተገናኙ። ከዚያም በመቀጠል ጊስሊን ማክስዌል መጣች። እሷ የብሩክሊን ወጣት በገንዘብ ሊገዛው የማይችለውን ማህበራዊ ተቀባይነት ሰጠችው። የባኪንግሃም ቤተ መንግስትና የክሊንተን ፋውንዴሽን በሮች ወለል አድርጋ ከፈተችለት። ኤፕስታይን ንግድ ሳይሆን የራሱን ስነ ምህዳር ገነባ፣ የዓለም ትልቁ የውለታዎች ባንክ። ነገር ግን ከደመቁ ግብዞች ጀርባ አንድ ጨለማማ ስነ ስርዓት ይንቀሳቀስ ነበር። የኤፕስታይን ፒራሚድ ሴራ በሚያስደነግጥ ሁኔታ የተቀነባበረ ነበር። ሰለባዎችን መልማዮች እያደረገ አዳዲስ ወጣት ሴቶችን ያድናል። በፓልም ቢች የገበያ ማዕከላት ውስጥ ለማሳጅ በሚል ጥቂት $100 ያታልላል። ጄፍሪ ሁሉንም ነገር በቪዲዮ ይቀዳል። በማንሃተን ቤቱ፣ በፓልም ቢች ቪላውና ሊትል ሴንት ጄምስ በተባለችው የግል ደሴቱ ግድግዳዎች ውስጥ ካሜራዎች ተደብቀው ነበር። እሱ ማሳዣዎችን እየሰበሰበ ነበር። በዓለም እጅግ ኃያላን ሰዎች ላይ የዲጂታል መድን ዋስትና እየገነባ ነበር። ሚስጥራቸው የሱ ጋሻ ነበር። በ2005 ዓ.ም ያ በጥንቃቄ የተገነባው የካርታ ቤት ሊፈርስ ተቃረበ። ኤፍቢአይ 21 ተጎጂዎችን አገኘ። ማስረጃው ጠንካራ ነበር። አቃቤ ሕጉ አሌክሳንደር አኮስታ እጅ እንዲያነሳ ተደረገ። ኤፕስታይን ከእርሱ የስልጣን እርከን በላይ እንደሆነና የደህንነት መስሪያ ቤት ሰው እንደሆነ ተነገረው። በታሪክ እጅግ አሳፋሪ የጥቅም ስምምነት ተፈጸመ። ለህይወት ዘመን ሊያሳስረው የሚችል ወንጀል ሰርቶ የ13 ወራት እስራት ብቻ ተፈረደበት። በቀን ለ12 ሰዓት ወደ ቢሮ መሄድ የሚችልበት የግል አሽከርካሪና ሰራተኛ ያለው እስረኛ ሆነ። ህጉ እጁን ሰጠ። ሐምሌ 2019 በመጨረሻ ጄፍሪ በካቴና ታሰረ። በዚህኛው ጊዜ ግን ማምለጫ አልነበረው። ነገር ግን በዚያች ትንሿ ጥቁር መጽሐፍ ውስጥ ስማቸው የተጠቀሰ ኃያላን ሰዎች መርበትበት ሲጀምሩ ሚስጥራዊው ማሽን ለመጨረሻ ጊዜ ተንቀሳቀሰ። ነሐሴ 10 ቀን 2019 ካሜራዎቹ ስራ አቁመዋል። ጠባቂዎቹ ተኝተዋል። ጄፍሪ ኤፕስታይን በክፍል ውስጥ ተኝቶ የሁሉም ሰው ሚስጥር የሚያውቀው ሰው ሚስጥሮቹን ይዞ ወደ መቃብር ወረደ። ዛሬ በ2026 የኤፕስታይን ፋይሎች መውጣታቸውን ቀጥሏል። በሺዎች የሚቆጠሩ ገጾች ወደ ብርሃን ያወጡ የቴክኖሎጂ ግዙፎች ንጉሳውያን የሚፈልጉኝ ፍላው አሁን ረጅም ነው። ኤፕስታይን ሞቷል። ነገር ግን እሱ የፈጠረውና የጠበቀው በመጨረሻ አፉን ያዘጋው ስራ አሁን በሕይወት አለ። የማንተን ናፍስት አልሄድም። የሚቀጥለው መሐንዲስ እየጠበቀ ነው እንጂ። በሀገራችንም ከዚህ ሰውዬ ስም ጋር አብረው የሚጠሩ አንዳንድ ታዋቂ ሰዎች እንዳሉ ይጠቀሳል።